አነጋጋሪ የሆነው የያሲኖ ቪዲዮ እየሞከርኩኝ ነው። ያንተን ቤት ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጣው እየሞከርኩኝ ባለቤቴን አማታል። ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣፍ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እንዲሁም ደግሞ ሳምንቱን ሲያነጋግር የነበረው የሁለት የባለ ሀብት ልጆች ሰርግ። አብራችሁ ቆዩ። ሰላም እንዴት ናችሁ? የተወደዳችሁ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ዛሬም የሚያስቁ የሚያዝናኑ ፈታ ዘና የሚያደርጉ ቪዲዮዎችን ይዤ መጥቻለሁ። አብራችሁ ቆዩ። እንግዲህ ከዚህ በፊት አንድ የያሲኖ ቪዲዮ በጣም አነጋጋሪ ሆኖ ነበር። ብዙ ሰዎች ተቀባብሎት በጣም ቫይራል ወጥቶ ነበር። ግን አንዳንድ ሰዎች ደግሞ እንደ ቅሬታ ነገር አንስተው የተሰጣቸው የመልስ ምታለ እስኪ አብረን እንከታተል። አልስማማም በዚህ ሐሳብ አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅ። እኔ ደግሞ ጭንቅላቱ እያደር እንደ ህፃን ጫማ እንደዚህ የሚጠብሰው እንዳንተ አይቻለው። ሲጀመር አትስማማ። ለአንተ አይደለም ቪዲዮ የተሰራው። አንተ እንደ ፈረስ ጋሪ እንደዚህ ሽምጥ ስለምታስብ እንደዚህና እንደዚህ ስለማታገራዝም ከዚህ የተለየ ብትረዳ ትንሽ እኔ ራሴ ይገረምብህ ነበር። ቪዲዮ እንዳንተ ሸሚዝና ጫማ እየተገዛለት ለሚኖር ወጣት ጡረተኛ አይደለም። እሺ የቪዲዮ ሐሳብ ለመኖር የሚያጓጓ ነገር በሌለበት ዓለም ውስጥ ለመኖር እየሞከሩ ላሉ ወጣቶች 5000 ብር ተከፍሎት ለልጆቹ 6000 ብር የትምህርት ቤትና የቤት ኪራይ ከዛ አስቤዛች ሁሉ ለሚኖረው አባወራ ነው። እሺ ላንተ አይደለም። በጣም በብዙ ስትራግሎች ሶሳይቲውን አፍችላ ለመኖር እየሞከረች ላለች ወጣት ነው። ለእንዳንተ አይነቱ ሀባብ ራስ አይደለም። አንተ ከዚህ የተለየ ብታስበኝ በጣም ነበር ሰርፕራይዝ መሆነው። አትዝረፍ። ለነገሩ ከየት አመጣው? መጽሐፉ ማታንበብ ግድ የለኝም። 4ኛ ክፍል ገላጭ ስለሚባል ነገር አልተማርክም። ያበበን ስም ለምሳሌ ያነሳችሁ ብለህ ሙሾ ታወርዳለህ። ስለ ቤት አከራይ ነው ትለኛለህ። ይሄ ቪዲዮ ምን አይነቱ በስማም የመከትከለ ልኩን ነገረች። ይመች በቃ ቁርሴ ልብላና እንሄዳለን። እሺ ተረጋጋ፣ እንደርሳለን። ምን አስቸኮለ? ሰበብ እስካሁን አልወጣህም እንዴ? ቁርስ ልብላ ብዬ እኮ ነው። ልንወጣ ነው። ምን በላህ አልበላህ ከ5 ወር ለማታልፍ ተነስ እናውጣ። እራማ ወንድም አይደል? እንዴት እንደዚህ ትለዋለህ? ምን አገባህ አንተ? አንተ ነህ እዚህ የማይደነው ልጅ ተስፋ እየሰጠህ እዚህ ያደረስከው። ናኒድ ደሞ አምሽተን አሉህ። በቃ አትናደድ። አባቴ ቢኖር እኮ ቢያንስ የቀረችኝን እድሜ ደስ ብሎኝ ሞት ነበር። ደግመህ ስለመሞት እንዳታስብ። ተወይ እባክህ። ኧረ እያነሰረን ካሶፍት አይዞህ። ኧረ ከቀን ወደ ቀን እየባሰብህ ነው። ይኸው ያለኸኝ አንተ ነህ። መታየሜን አንድ ተማሪ እንዳያቅሽ። ኧረ አያሳስብም። ዛሬ እንደገባ ማለት ነው አዳዲስ ጓደኞች እንተዋወቃለን። አሁን ማን ነው እኔን ጓደኛ የሚያደርገኝ? ለራስህ ፈልግ አንተ። አንተን ካልወደዱ እኔ ጋር ምን ይሰራሉ? አቦነኒ መነጽሬን ስጠኝ። የሳይ ሚሊኒየም ያምሻል እንዴ? የሚያምህም አንተ ነህ ልክስክስ። አንተ እንዴት ትመጣታለህ? ስነ ስርዓት የለም እንዴ? አቦና እንሂድ። አንተ ገና ታባረኛለህ ከትምህርት ቤት። ምን አይነት ጅል ከረፈት መጣብን። አይተሹ ተቀልሽ ከዚህ በፊት ሻሩክ በጥቁሩ በጅሉ ሲያስጠላ በእናትሽ አይለምሽም? ይሄ ጅል አንተ ከለሰቻ። እንዴት አንተ የሴት መቀመጫ ትመታለህ? ምን ታካብዳለህ? ትምህርቱ ነው እንደሆነ በጥፊ ጀምር። የሳይ ልጅቱ ታምራለች። ታምራለች ነው ያልኩ ነው። በቃ እቺ ልጅ ተጠብሳት። ማን እኔ ነኝ? በዚህ አለባበሴ እንኳን ለጠብሳት አንድ ቀን እንኳን ቆማ አታወራኝም። እሱን ለኔ ተወው። ትስማማለህ አትስማማ? ተንኮል ግን እንዳትሰራ። ተስማምተሃል ማለት ነው? ደስ ይለኛል። የሳይ ያርግልሽ። ይቀጥላል። ይሄ ፓርት 1 ነው። ፓርት 2 አለው። ፓርት 3 ያለው
ይዤ እመጣለሁ በቀጣይ ቪዲዮ ማለት ነው። እና ላይክ አድርጉ ጋይስ፣ ሰብስክራይብ እያደረጋችሁ ደግሞ ቤተሰቡን አብሬሎ አስተማሪ ሲጠምድክ። እሺ ቤዛ፣ በእንግሊዘኛ በሬን ቆለፍኩት። ቤዛ I locked my door. I locked my door. I locked my door. እስቲ ናቲ አንተ ደግሞ በእንግሊዘኛ በሬን በግድንግድ ጓጉንቸር ገድግጄ ቆለፍኩት በእንግሊዘኛ። እሺ ውሃ ጠጡኝ ቡርቴ፣ ውሃ ጠጡኝ አቃቴ። ከዚህ በላይ መጠመድ የለም በጓጉንቸር አንቻልኩም እኔ ጓጉንቸርን አሰብኩት እንዴት እንደምጠራው። አይዞህ ወንድሜ ፈልጉልን እስቲ ኮሜንት ላይ። ኮሜዲያን ያሲኖ በሰራው ቪዲዮ ላይ በጣም ከባድ ተቃውሞ የደረሰበት ነው ከአንዳንድ ሰዎች። ምን እንደሆነ ላስረዳችሁ። ለማንኛውም ችግራችን ምን እንደሆነም አይገባኝም እኔ። ኤኒዌይ ሰዎች ምን እያሉ ነው? አንድ ተከራይ ለአንድ አከራይ እንደዛ ብሎ መመለስ የለበትም። እየሞከርኩኝ ነው ብለህ እንዴት ትመልሳለህ? አከራይስ ቢሆን ለልጆቹ ትምህርት ቤት የሚከፍለው ከየት አግኝቶ ነው? ከየት ወስዶ ነው ገንዘቡን? እና እሱ ራሱ እኮ እየሞከረ ነው፣ እንዴት እንደዛ ብሎ ይመልሳል? የሚል አስተያየት እየሰጡ ረጃጅም ጽሁፎችን ፖስት እያደረጉ አይቼ በጣም ነው የገረመኝ። እዛ ቪዲዮ ላይ አንደኛ መረዳት ያለባችሁ ነገር ስለ አከራዩ መጥፎነት የተነሳ ነገር የለም። ቶታል ያ ቪዲዮ የሚያሳየው አንድ በጣም የተቸገረ ተከራይ እየለፋ ያለ ተከራይ ምን ሊያስብ ይችላል፣ ምን ብሎ ሊመልስ ይችላል የሚለውን የሱን ሳይድ ኦፍ ዘ ስቶሪ ብቻ ነው የሚናገረውና ስለ አከራዩ መጥፎነት እዛ ቪዲዮ ላይ ምን አይታችሁ ነው? እኔ አልገባኝም። ሁለተኛ ደግሞ ማየት የምትችሉ ከሆነ ከዛ ቪዲዮ በላይ ቫይራል የወጣ ቪዲዮ አለ እኮ ኮሜዲያን ያሲኖ ለአከራዮች ድምፅ ሆኖ የሰራው ጋር ኮላብ አድርጎ ማለት ነው። ኬርለስ የሆነ ተከራይ መጥቶ ጭራሽ ገንዘብ አልከፍልም ምናምን ሲል ያሲኖ እንደ አከራይ ሆኖ አስገብቶ ሲቀጠቅጦ ያለ ቪዲዮ አለ እኮ። አከራዮች እሱን ማየት ትችላላችሁ፣ ለእናንተ ድምፅ የሆነበትን ማለት ነው። እና ሆን ብለን አንድ ሰው ሲሞክር አሁን እንግዲህ እናንተን እኮ ነው ባይዘው እሱ እያለ ያለው እየሞከርኩኝ ነው ብሎ የሚታገለው ከእንደናንተ አይነት ሰው ጋር ነው እንጂ ከአከራዩም ጋር አይደለም ሲጀምር። ለማንኛውም አንድም ቪዲዮ ስታዩ ከዛ ሰው አንግል ማየት ልመዱ። ለማንኛውም የስጦታው ነገር እንዴት ሆነ? ሰጠኸው ወይ? የማይክ ያው የሆነ አንድ ስጦታ ወደ 26 ሺህ ብር የሚገመት የሆነ ማይክ በስጦታ መልክ እንደሚያቀርብለት ቪዲዮ ሰርቶ ነበር። አካውንት ላይ ገብቼ ያን ቪዲዮ ማግኘት አልቻልኩም፣ አጥፍቶት ነው መሰለኝ። እና ነገር እንዴት ሆነ ላላችሁ ሰዎች ማይኩ ደርሶታል፣ ቴንኪው ብሎኛል። በቅርቡ ደግሞ ከስታንድ አፕ ኮሜዲዎቹ ጋር በተያያዘ አንዳንድ ነገር እንደሚሰራ እርግጠኛ ነኝ። ታዋቂ ከመሆንና ሀብታም ከመሆን የቱን ትመርጣለህ? ደሃ አዝናኝ ቆይታ። ጥያቄ ምንድን ነው? ታዋቂ ከመሆንና ሀብታም ከመሆን። እስቲ ጥያቄ ይደገምሽ። ምን መስሎ ነው ግን ደሃ ያልክ? አይ ሀብትም እንዳይበዛ ከሀብትም ተመጠን ድረስ መካከለኛ ማለት ነው የፈለከው። መካከለኛ። አሁን ጥያቄው ልድገምልህ። ባለቤትሽ ታዋቂ ከመሆንና ሀብታም ከመሆን የቱን ይመርጣል? ከታዋቂና ከሀብታም የቱን ትመርጣለህ? ታዛዥ። ታዋቂ ታዋቂ ነው የምትመርጠው? አዎ ታዋቂ። አሳይልኝ ወይ? መጨረሻው ጥያቄ ከባለቤት ጋር በጋራ ማሳካት የምትፈልጉት ምንድነው ብለን ጠየቅን። ወይንሸት በጋራ ማሳካት በጋራ አብራችሁ ከባለቤት ጋር ማሳካት የምትፈልጉት ምንድነው? ወይ ትዳር በመስረት ማለት ነው። ትዳርማ መስርታችኋል። ትዳር እኮ ስለመሰረቱ አንድ አይደላችሁ? አሁን ሁለታችሁ አንድ ላይ ሆነን ማሳካት የምትፈልገው አንድ ላይ ሆነን ትዳራችን በደንብ መምራት ማለት ነው። ምንም ትመራላችሁ፣ ግን ማሳካት ግብ ይኖረን የለስ ነው። እንደዚህ ማሳካት ያው ካገባን በኋላ ልጅ መውለድ፣ ጥሩ ህይወት መኖር። ስለዚህ ምን ይሁን መልስ ማለት በቃ ያው ጥሩ ህይወት መኖር፣ ማግባት፣ እንደገና ልጅ መውለድ። መልሱ ምን እናድርገው? ወይ መልሱ ምን ያገምልኝ ገና ጥያቄው? ምንም ችግር የለም። ከባለቤትህ ጋር በጋራ አንድ ላይ ሆናችሁ እንደባለቤት ስትሆኑ እንደ አንድ አይደለም የምትቆጠሩት? አብራችሁ ሆናችሁ ማሳካት የምትፈልጉት ግብ ምንድነው ነው ጥያቄ። ማሳካት ያው መስራት፣ ቤተሰብ መምራት። መልሱ ምን እናድርገው? ወይ ቤተሰብ መምራት፣ መስራት፣ ያው እኩል መስራት ማለት ነው። ስለዚህ ማሳካት የምትፈልጉት እኩል መስራት ነው አይደለም?
እሺ ምን ማሳካት የምንፈልገው በዚህ አመት ይሄን እናሳካለን ራሳችን እንትን አለን ማለት ነው። ምንድነው ሐሳብ አለ? ምንድነው ሐሳቡ? ያው ብዙ ኑሮ ነው መኖር፣ ደህና የተሻለ ኑሮ ነው መኖር ሐሳብ ይሄ ነው። በ2018 ማለት ነው ያሰብነው እዚህ የተሻለ ኑሮ መኖር። አዎ እሺ አሳየኝ። ቤት ለመስራት